እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ተጨንቆ በቁመቱ አንድ ክንድ መጨመር የሚችል ማን ነው ይላል። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያረግም። በተለይ ወጣቶች በዚህ ዘመን ተደጋገፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ ሶስት የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠ። ብቻህን እንድትጨርሰው አይደለም እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው። እንድታከፋፍልለት ነው ወደ አንተ የመጣው። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማል። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡ ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። ወይን እኮ የላቸውም ማለች። ይህን ጊዜ ክርስቶስ አንቺ ሴት ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ብዙ ሰው ያሰናከለ ቃል። አንዳንድ ሰዎች ክርስቶስ እናቱን ነቀፋት ይላል። እንኳን ክርስቶስ እኔ ኃጢአተኛው እናቴን ሰው ፊት አልነቅፍም። እናትን አባትን አክብር ያለ አምላክ ይቅርና፣ ግን አንቺ ሴት ካንቺ ጋር ምን አለኝ ምን ማለት ነው? የለመንሽኝን ነገር እንዳላደርግልሽ ከአንቺ ጋር ምን ጸብ አለኝ ማለት ነው። በምን አወቅን? በመጽሐፍ ቅዱስ አንዲት ሴት በዚህ በመጽሐፈ ነገሥት ምዕራፍ 17 ላይ ኤልያስ የተባለ የእግዚአብሔር ነቢይ በቤቷ እንግዳ አድርጋ ተቀበለች። ኤልያስ ቤቷ ሲገባ በሱ በረከት እግዚአብሔር ቤቷን ባረከው። ጥቂት ዱቄት ነበራት። ዱቄቱን ባርኮት ኤልያስ ጸልዮ 6 ወር ሙሉ ያንን ዱቄት ሲመገቡ ቆዩ። በኋላ የዚህ ሴትዮ ልጇ ድንገት ሞተ። ዮናስ የሚባለው ነቢይ ነው፣ ሕፃን ነው። የዛኔ ድንገት ሞተባት። ደነገጠች። ወደ ኤልያስ መጣች። ምን አለችው? የእግዚአብሔር ሰው ሆይ አለች። የማን ሰው ሆይ? ኃጢአቴን ለእግዚአብሔር ነግረህ ልጄን ልትገድል ነው ወይ ወደ ቤቴ የመጣኸው? ከአንተ ጋር ምን አለኝ አለችው ይላል። ካንተ ጋር ምን አለኝ ማለት ምን ጸብ አለኝ ካንተ ጋር ማለት? ከኔ ጋር ምን አለ አይደለም፣ እሱ ጸብ ነው። ከኔ ጋር ምን አለ አይደለም፣ ካንተ ጋር ምን አለኝ? ኃጢአቴን ነግረህ ልጄን ገደልክብኝ አለች። የማርቆስ ወንጌል ምዕራፍ 1 ላይ ራሱ ሰይጣን ክርስቶስ ሲመጣ ሲያየው የናዝሬቱ ኢየሱስ ሆይ የእስራኤል ቅዱሱ የእግዚአብሔር ቅዱሱ ካንተ ጋር ምን አለን? ልታጠፋን መጣህና አለ። ካንተ ጋር ምን አለን ማለት ምን ጸብ አለን ማለት። ስለዚህ ክርስቶስ ምን አላት? ካንቺ ጋር ምን አለኝ? የለመንሹን እንዳላደርግ ምን ጠብ አለኝ? ነገር ግን ይህን የማደርግበት ጊዜ ገና አልደረሰም አላት። ይህን ጊዜ ድንግል ማርያም ዞራ የሚላችሁን ሁሉ አድርጉ አለቻቸው። አገልጋዮቹ ታዘዙ። በእንስራ ሄደው ከጉድጓድ ውሃ ቀድተው ጋኑን ሙሉት አላቸው። ሞሉት፣ እስከ አፉ ድረስ ሞሉት ይላል። እኔ አገልጋዮቹን እዚህ ላይ በጣም አደንቃቸዋል። ምክንያቱም ክርስቶስ ከዛ በፊት ታምር ሲያደርግ አይተውት አያውቁ። ተራ ሰው መስሎ ነው የሚሰማቸው። ሂዱና ውሃ ቅዱ ሲላቸው ለምንድን ነው የምንቀደው አላ። ሄደው ቀድተው ሙሉ አላቸው። ሞሉ፣ እስከ አፉ ሙሉት አለ። ሞሉ። ይህን ጊዜ ክርስቶስ ወይ ውሃው ላይ አልጸለየ፣ ወይ እጁን አልነከረበት፣ ወይ አላማተበበት። አንድ ቃል ካፉ ሳይወጣ ያንን 6 ጋን ውሃ
እጅግ ድንቅ የሆነ የወይን ጠጅ አደረገው አምላካችን። ቅዱና ስጡን ላሳዳሪው አላቸው። ሰጡት። በቀመሰ ጊዜ አሳዳሪው አደነቀ ይላል። ምን አይነት የወይን ጠጅ ነው ብሎ አደነቀ። ይሄ ምን አይነት መሆኑን የምታውቁት አሁን ብዙ ጊዜኛ መጠጥ የምናደንቀው ጠጥተን አናታችን ላይ ሲወጣ ነው፣ እቺ ነገር ኃይለኛ ነች ምንለው። እሱ ግን ምን ባለ ጊዜ አደነቀ? በቀመሰ ጊዜ። ይሄ ማለት የክርስቶስን ስራውን ስትቀምሰው እስከ ዛሬ የጠጣኸው ነገር ያስጠላል፣ ቅራሪ ይመስላል። ለካ የእግዚአብሔር ስራ እንዲህ ነው ትላለህ። በዚያ ሰርግ ቤት ክርስቶስ ውሃውን ወይን አድርጎ ከመዋረድ አዳናቸው። አሁን ስለ ጠጅ እየተወራ ይመስላችኋል? አይደለም። ቤተክርስቲያናችን የትርጓሜ ቤተክርስቲያን ናት። ክርስቶስ ስለ ጠጅ አይደለም ይህንን ተአምር የሰራው። በወንጌልም የተጻፈው ጠጅ ስለሆነ ብቻ አይደለም። በሶስተኛው ቀን በቃና ዘገሊላ ሰርግ ነበረ ማለት ሶስተኛው ቀን የተባለው ዘመነ ወንጌል ነው። የመጀመሪያው ዘመን ዘመነ አበው፣ ሁለተኛው ዘመን ዘመነ ነቢያት፣ ሶስተኛው ዘመነ ወንጌል ነው። በሶስተኛው ቀን በዘመነ ወንጌል ሰርግ ነበረ የተባለው በድንግል ማርያም ማህፀን ውስጥ የተፈጸመውን የአምላክና የሰውን ጋብቻ የቤተ ክርስቲያንና የክርስቶስን አንድነት ነው። ከሶስቱ ቀን በፊት የኢየሱስ እናት ቀድማ በዚያ ነበረች የተባለው ከዘመነ ወንጌል፣ ከዘመነ ነቢያት፣ ከዘመነ አበው በፊት ድንግል ማርያም በአምላክ ሕሊና ታስባ ትኖር ነበር። ሶስተኛው ቀን ማለት ወንጌል ነው። ድንግል ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። የተጋቡት ክርስቶስና ቤተ ክርስቲያን ትስብእትና መለኮት። እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው።